ግልጽ ሆነ ብትነግረኝ ደስ ይለኛል ሙሌ እኔ ምን ይሄ ሰውዬ እንደው አንተም ጋር ሄራንም ጋር መጥቶ ስለ ዲቪዲዮ ጠየቀ ነው ምትለኝ አው ነገር ያለው በፊትም አላማረኝም ይሄ ሰውዬ ለምንድን ነው ለሱ የነገርከው ማን አለኝ ሌላ ማን አለኝ እሱ ነው ያለኝ ምን ማለት ነው አስሜ ስራው ለን ደክሞን ገብተን እንተኛበት ሰዓት ከ4 እስከ 5 ሰዓት ነው ለ4 ሰዓት $450 ማለት እኮ በሰዓት $100 እንደከፈልኩ ነው የምቆጥረው ለምንድን ነው ግን ይሄን ሁሉ ነገር የምታደርግልኝ አንቺ ካምፓስ ያለሽ በጣም ወጥሽ ነበር ታዲያ በምን ምክንያት ነው አንዴ ሞክሪያ ጋር አንዴ ሄራን ጋር ያልክ ይሄርክ ስለ ዲቪዲዮ ጉዳይ የምታጣራው ምንድነው ምክንያቱ ምን ማለት ነው ጉልማ የት እንዳስቀመጡት ጥንቃቄ ማድረግ አለማድረጋቸውን ማጣራት የለብኝም ነው የምትለኝ ምንድነው እንድናደርግ የምትፈልገው አቶ ጉልማ ህግ ጥሳችሁ ቤቴን እንደዘረፋችሁ ታትርሱ ደግሞ ምን እንድናደርግ ነው የምትፈልገው ይለኛል እንዴ ይሄ ምን ስለምን ዘረፋ ነው የምታወራው ነይ ጉልማ ማንንም እንደማልፈራ ለዛ ለጓደኛ ሄድና ነገር ዘንድሮ እንጨራረሳታለን እናልቃታለን ሁላችንም ታይዘን ገደል እንገባታለን ይሄን ሄደ ነገረው መጨረሻ ስለምንድነው የምታወራው እንዴ ምንድነው የምታወራው አንተ የመጨረሻ ቁርጥ ነው ቆይ ነው አንተ ለምንድነው አንድ ጊዜ ሰውየው ቤት አንድ ጊዜ ጠበቃ ቢሮ ይሄድክ ጉዳዩን የምትበጠብጠው ስማ ካለ ይዝች ልጅ ይወጣለው ባንተና በዚህ ስግብግብ ሰውዬ መዳፍ ውስጥ ነው ያለው በእያንዳንዱ ነገርማ አንደስ ተሰብረሽ አልቅሰሽ ቋትሽ ጠንከር በየኔ ልጅ አይዞሽ ችግሩ ለብሩ ነው ይሁና ምን ችግር አለ ሶፋ ላይ ተኛለሁ እውነት በቃ እንደዛ ቆነ ባንጀው እኛ ጋር መግባት ትችላለህ 250 ብር ትከፍላለህ ምን ለሶፋ ታዲያስ ሶፋ ቢሉ ሶፋ መሰለ ባንጀው ሙት ምቾት እኮ ከፍራሽ በላይ እኮ ምን ልታረግላት ነው ያሰብከው ሐሳብ ልታካፍለኝ ትችላለህ ከዛም ግሪን ካርዷን ወስጄ ሰጠዋል ምን አሪ አውት ኦፍ ዩር ማይንድ አሁን ደግሞ የሳምሪን ጉዳይ ለኔ ተውልኝ እስካሁን ያደረከው ይበቃ አንተ ግን ያመሃል ደሞም ነው ምን ብለህ ነው ሰላም የነገርካት ምን ነገርኳት እኔስ ለሷ ስለነበረኝ ስሜት ለሷ መንገር ምን አስፈልጋል እንዴ መጀመሪያ ስታስበው ያላፈርክበትን አሁን እሷ ስትሰማ ነው የምታፍረው ይሄ የማፈርና ያለማፈር ጉዳይ አይደለም ያንተ ሞቲቭ ምንድነው ነው የምለው የኔማ ሞቲቭ ያንተን ስሜት ለሷ በግልጽ አድርጎ አስቀምጦ በመነጽር ሽፋን አርቃ የምታየው ነገር በግልጽ አይኗ ቁልጭ አድርጎ ማሳየት አየህ አንተ አውቀውም ሳይሆን ሳታውቀው በእኛ ጉዳይ ላይ ኢንተርቪን እያደረክ ነው ስማ ኩሬ ያኔ አቋሜን በግልጽ አስቀምጬልሃል ይሄ አሁን የምትለው ድል ያኔ በእጄ ይያለ እንኳን አልሞከርኩም ለምን የሌለ ነገር መፍጠር እንደምትሞክር ይገርመኛል አንተ አሁን ይሄንን በማድረግ ምንድነው አቺቭ ማድረግ የፈለከው ጉዳዩን በዚህም በዛም በታሽከረከረው አንተ ከዚህ ውጪ መሆን አትችልም እሷ ደግሞ እንደ ሰው ከጀርባዋ የሚካሄደው ነገር በሙሉ ማወቅ መቻል አለባት አንተ ይሄንን አሁን በማድረግ ምንድነው አቺቭ ማድረግ የፈለከው ማለቴ ቆይ እኔ እሷን ከኔ በማራቅ የምታገኘው ነገር አለ ሁሉን ነገር አሳልፌ ሰጥቼ አንዲት የቀረችንን ንጹህ የእህትና የወንድማማችነት ፍቅራችን ልትነጥቀን የፈለከው ምንድነው ሐሳብ የኔ ፍላጎትማ እዚህ ውስጥ መች ሚዛን አለ የኔን ፍላጎት የምትመዝን ቢሆን በቤቴ ውስጥ ገብተ መፈትፈት ማቆም ሚስቴን ከኔ ትዕዛዝ ውጪ እንድትሄድ አለመምከር ጭራሽ ከኔ በላይ ተቆርቋሪ ለመምሰል ቲዮታ ካምፓኒ ወስደ ስራ ከማስቀጠር ባሻገር ያንተ ቢሮ ቅጥረኛ አድርጋ አጠገብ ያስቀመጥካት ምን ፈልገ ነው አዝናላት
ነው ወይስ ያንተን የኢኮኖሚ የበላይነት አሳይተ ኢንፍሉዌንስ ማድረግ? እኔ አንድ ጥሩ ወዳጅ ሊያደርግ የሚችለውን ነገር ነው ያደረኩት። አየህ ሁሉም ነገር አንተ እንዳየው ሊተረጎም ይችላል። ወዳጅህ ትልቅ ጉርሻ ሲያጎርስ አንቆ ሊገለኝ ነው ብለህ መክሰስ መብት ነው። ምክንያቱም ማውራት የምትችለው ያንተን ሳይድ ብቻ ስለሆነ የሌላውን ሰው መነሻ ግን በመሰለ ጽፈህና ደምድመህ አንተው ራስህ ደራሲ አንተው ራስህ ተመልካች ባትሆን ጥሩ። ኢትዮጵያ ትቅደም ባንቻው ምን ሰላም ነው እንዴ? ምን ነው እዚህ ምን ትሰራለህ? ተኝቼ ነው። መተኛትንማ እያየሁ ነው። እንዴት መጣ ነው? የት ነው ያለነው? ሱቅ ነው እንዴ ያለነው? አስማማው አልነገረህም እንዴ? ምንድን ነው የነገረኝ? ምንም የነገረኝ ነገር የለም። ምንድን ነው? ምን እየተሰራ ነው? አይ የምኖርበት ቤት ትንሽ ችግር ስላለ ለትንሽ ቀን በእግሬ እስክቆም እዚህ ታርፋለህ ብሎኝ ነው። ቆይ ይሄ ጉዳይማ ካንተ ጋር አይደለም። እሺ አንተ አስማማው ና ሲና ምን ሆኗል ትላለህ? ምንድን ነው የሚሰራው እዚህ? ይሄው ባንቻው ምን ያደርጋ? እንዴት መጣ ሰውየው? ሰላም ሰውየው ምናምን አስፈል እንዴት መጣ ነው የምልህ እንዴ? ምን እየተሰራ ነው ያለው? ባንቻው ደና ስማምታለህ? ምን ትላለህ? ቆይ እሺ ምንድን ነው እየተደረገ ያለው? ስማ ያንተ ኩያ ቻይናዎች በጧት ተነስተው ስንት ነገር ያስባሉ። አንተ በጧት ነገር ኦ ማይ ጋድ ተስማማቻ። ሰላም እንዴት መጣ ነው ወደዚህ የምልህ? ምኑ ማን ምን ትላለህ? ሌላ ሰው አለ ከሱ ሌላ ሰው አለ እንዴ? ታዲያ ምን ችግር አለው የሚመጣ? ምንድነው ምን ችግር አለው ማለት? ሳይው እኮ ለአንድ ቀን የሚመጣ አይደለም። አመጣጡ ለሳምንት ለአንድ ቀን አይመስልም። ታዲያ እንደዛስ ቢሆን ምን ችግር አለው? ችግር አለው እንዴ ባንቻው? እንዴ ችግር የለውም። ያ ማለት እኮ አንድ ተጨማሪ ሰው ነፃነታችን ሊጋፋን ነው ማለት ነው። ወይ ቸቤ አስሎንጋስ ባንጃው ያንተ መኝታ ቤት ክፍል ድረስ መጥቶ አልጋ ላይ እስካልተኛብህ ድረስ ለምንድን ነው አንተን የሚረብሽ? ለምንድን ነው ነፃነትን የሚገፍ? ስማ ያከራየኝ እኮ ጠቅላላ ቤቱን መሰለኝ እና እሱ በተኛ ቁጥር ቤቱ ላይ እየዘለልኩኝ እየተራመድኩኝ ላልፈው ነው የምፈልገው። አረ ቸቤ አታካብድ እንዴ! ይሄ ልጅ በስራ ሲንከራተት ሲወጣና ሲወርድ ሲለፋ ውሎ መጥቶ ለ3 ሰዓት ለ4 ሰዓት አረፍ ቢል አሁን አንተ ምን ይጎዳል? ቆይ ስማ እኔም እኮ ደክሞኝ ነው መጥተው ደክሞኝ መጥቼ አርፌ ቲቪ ማየት ብፈልግስ እና እሱ ጠጋበል ፎቀቀበል ልለው ነው? ቆይ አንድ ላይ አብሮ ስራ የሚሰራም ሰው አብሮ መጥቶ እዚህ አብሮ መኖር ተገቢ ነው? ስማ ታውቂያለህ እንዴ ስንት የሚወራ ነገር እያለ እንደገና እዚህ መጥቶ ይቀመጥላል? አሁን ምን ፈልገህ ነው የጠራኸኝ? ወል አይንህን እያየሁ ልጠይቅህ ስለፈለኩ ምን እንዳልካት እንድትነግረኝ ነው የፈለኩት። መቼም ቅመም ሳትጨምር አትነግራት። ስለዚህ ያልካትን ሁሉ ሳትጨምር ሳትቀንስ ንገረኝ። እንዴ ምን መጨመር መቀነስ ያስፈልጋል? ከካምፓስ ጀምሮ ልብጣ እስኪል ድረስ እንደምትወዳት ነግሬያታለሁ። ግን ደግሞ እንዳልተሳካልህና ይሄንን ለማድረግ ወደ ኋላ እንደማትመለስ ግልጽ አድርጌ ነግሬያታለሁ። ይሄ ደግሞ ምንም የተደበቀ ሚስጥር የለውም። ባለፈው አውርተንበታል አይደል? you are sick ህክምና ያስፈልግሃል። አየህ እኔ ከሞት ሰርዶ አይብቀል እንደምትለው አያ አካባቢዬን ሁሉ ይዘህ መውደቅ የምትፈልግ ሰው ነህ። ይሄ ደግሞ ደካማነት። አንተ መነሳት ሳትችል ሌላውንም በመዘርጠጥ እኩል መሆን የምትፈልግ ሰው ነህ። ቆይ የኔና የሷ እህትና ወንድምነት ቢጠፋ ምን ትጠቀማለህ? አትሳሳት። በሴትና በወንድ ግንኙነት እህትና ወንድም የሚባል ነገር የለም። ወንድምና እህት
ከእናት ከአባት ለተወለዱ ብቻ ነው። ስማ በዚህም ማልክ በዛ በስጋ ያልተዛመዱ ተቃራኒ ጾታዎች እንዲህ ቦንድ ሆነው የውሸት ቤተሰባዊ ለምድ ለብሰው ንቀላቀል ሲሉ ያስቀኛል። እሱ እንደ ሰውየው ይወሰናል። ያንተን ሎጂክ እኔ ላይ ለመለጠፍ አትሞክር ክሩቤል። ያንተን ደካማነት ለራስህ ያዘው። እንዴ አሁን ምንድነው እኔን የምትጨቀጭቀኝ? የምትፈልገውን አግኝተሃል። እኔን ከሷ ጋር አራርቀሃል። አንተ የበላይ ሰው ሆነህ ታይተሃል። በኢኮኖሚ በኮኔክሽን በሁሉም ነገር ጥሩ ስራ ከተሟላ ቤት ጋር አግኝተሃል። በኮሚኒቲው ዘንድ ተሰሚነት አለ። ዓለም በሙሉ በእጅ ነች። እኔስ ዲግሪን ባዶ ቤት ላይ ሰቅዬ በማልፈልገው ስራ ላይ ተሰማርቼ የምገኝ እሾክ በሚል ቤት ውስጥ የምኖር ወዲህ በሚስቴ ነገር የሚሸነቆጥ ወዲህ በአማቼ ህመም ኪሴ የሚራቆት እንዳላገባ በማህበረሰብ ወግ አጥባቂ ባህል ተሸብቤ የምገኝ ምስኪን ፍጡር እኮ ነኝ። ለምን ምስኪንነቴን አይታችሁ ተወት አታረጉኝም? ለምን ታች ወርዳችሁ የአፈር ቤቴን ትቆሰቁሳላችሁ? ለምን? ክሩቤል መቼም እንደማንኛውም ሰው እንደማንኛውም ፍጡር ጭንቅላትና ጤና አድሏል። በገዛ እጅህ እያጠፋ ያለኸውን ህይወት በእድልና በሰዎች ላይ ለማላከክ አትሞክር። በቃ አውጥተውኝ እንጠጣለን። ከዚህ ሁሉ ውጥንቅጥ ውስጥ ፋታ የሚሰጠኝ መጠጥ ውስጥ ተደበቅ ነውና ሙሌ ተጠጣበት። ተወኝ በቃ ተወኝ። ጥሩ ጠጣ። እውነታውን መጋፈጥ ሲያቅትህ መደበቂያ መጠጥ ከሆነ በርሜል ውስጥ ገብተህ ዋኝበት። እኔ ለማንኛውም ያፈረስከውን ወዳጅነት ሄጄ ልገንባ። እና የባል ገብቷል። አይ ቸቤ አሁን የስልጣን ሄራርኪን እየጣስክ ነው እንዴ? የዚህ ቤት አከራይ እኮ ነኝ። እና ቆይና በቤቱ ላይ የማዘዝ መብት የለኝም ማለት ነው? ይኸውልህ ቸቤ አንተ የተከራይ መብት ነው ያለ። ያ ማለት ደግሞ ሊሚትድ የሆነ መብት አለ ማለት ነው በዚህ ቤት ውስጥ ገባ? እኔ ከዛኛው ሰፈር ወጥቼ አዲስ ቤት ስቀይር ይሄንን አዲስ ሶፋ ስገዛ ፎጭ አርጌ ገንዘቤን ያወጣውበት እኔ ነኝ። ስለዚህ እዚህ ሶፋ ላይ ማን መተኛት እንዳለበት፣ ማን መተኛት እንደሌለበት፣ ማን መቀመጥ እንዳለበት፣ ማን መቀመጥ እንደሌለበት የመወሰን ስልጣኑ የኔ ነው። ስለዚህ አንተ ሪስፖንሲብል የምትሆነው በከለለ ብቻ ነው። የራስህ መኝታ ቤት የራስህን ሩም ኃላፊነት መውሰድ ትችላለህ፣ መብቴ ነው ማለት ትችላለህ። ይሄንን ሳሎን ኪችናችንና መመገቢያ ቦታችንን ግን እንደ ፌደራል ስቴት ልትቆጥረው ትችላለህ። የጋራችን ነው፣ የሁላችንም ነው። አብረን መጠበቅ አብረን መኖር እንችላለን። ግልጽ ነው? ጥሩ ስማ፣ የምደርስበትና ማልደርስበትን ክልል እየነገርከኝ ከሆነ ምን ነጋገረው በክልል ከሆነ ካሁን በኋላ በጥቅማ ጥቅሙ ላይ ሙሉ እኩል መሆን አለብን። እሺ እኩል መካፈል አለብን። ስለዚህ ያ ማለት ደግሞ ገብቷል፣ የቤት ኪራይ ትቀንሳለህ ማለት ነው። እሺ ቸቤ 5 ሳንቲም ፍርካሽ ሳንቲም ድንቡሉ አልቀንስም። ምን ነካ? ከፍሎኝ እኮ አይደለም የሚኖረው፣ በነፃ እኮ ነው የሚኖረው። ስማ እኔ ያገሬ ልጅ ወንድሜን ሲቸገር ማረፊያ ሲያጣ ልርዳው ባልኩኝ በነፃ ለሚኖርበት ለምን ነው አንተ የቤት ኪራይ የምትቀንስልኝ? ስማ እሱን ተወው እሺ። ባንጃው ስንት ነው የቤት ኪራይ የሚያስከፍልህ? ማሱ የምን ክፍያ? ስማ አትዋሽ እሺ። አስማማው ነው በደንብ ነው የማውቀው። እና አስማማው ነው እዚህ በነፃ የሚያኖርህ? አዎ እንደዛ ነው፣ በነፃ ነው። ኧረ አስማማውን አታውቀውም ማለት ነው። እሺ አንተ እኔን ያህል አስማማው ጠንቅቀህ አታውቀውም። አስማማው በነፃ እዚህ አንድ ቀን አያሳድርም። እሺ በእውነት አዝኖልኝ ነው እኮ አስማማው ለአንተ አዝኖልህ? አስማማው በነፃ ካኖረማ የሰላም የመላክ ምንድን ወረዱ ማለት ነው። እሺ ስማ ባንጃው፣ ይሄ ነገር ግን ውሸት ሆኖ ባገኘው ግን እኔን አያርገኝ። እሺ አንተም እንደዛው። እሺ ያ
በጣም እንትን እኔ ላይ ራስ ድራማ ያራዳ ተስማምቶሻል አዎ ይሄንን እንዴ ቤቱ እኮ የኔ እኮ ነው በስሜ ፈረምኩት የከፈልኩበት አንተ ብቻ ጉና አክብር ደግሞ ስማ እኔ ውሸት እኮ በጣም የሚደብረኝ ነገር ነው በእናትህ አይ ከኔ አስተሳሰብ ጋር በጣም ልክ ያልሆነ ነገር ነው በእናትህ ኧረ ምን ጣጣ የለውም ይሄንን ቤትማ ሳታየው ብትቀሪ ነበር የሚገርመኝ ማን ራት ጋብዞ ማን ይቀራል ወደድሽው አለ ጥሩ ምግብ አዎ ቆንጆ በጣም አሪፍ ነው ሩቤልን እኮ አነጋገርኩ ነው ለምን ምንሽ ባለፈው ስለተፈጠረው ነገር ነው ማለት ያስፈልጋል እንግዲህ እሱ ያለውንም የሌለውንም ነገር ጨማምሮ ነው የነገረሽ እኔ ደግሞ ከራሱ አንደበት ትክክለኛውን ነገር መስማት እና ምን አለ ያው የጠበቁትን ነገር ነው የነገረኝ ግን ሰላምዬ ደጋግሜ ልነግርሽ የምፈልገው አንድ ነገር ያደረኩት ነገር በሙሉ ከዚህ ጋር የተያያዘ እንዳልሆነ እንታውቂልኝ ይገባኛል ረዳል አውቃለሁ ለነገሩ አንቺም እቺን ሰሞን ሸሸት ማለት አብዝተሻል ቢሮም ብዙ ጊዜ መምጣት እንደማትፈልጊ ያውቄብሻል ያ ደግሞ የነበረንን ንጹህ ግንኙነታችንን እንዲያበላሽው አልፈልግም የማረብሽ ከሆነ ምንድን ነበር ስሜት እስቲ ንገረኝ ምን ይሰራልሻል ያለፈ ታሪክ እኮ ቢሆንም እኔን ያካተተ ታሪክ ስለሆነ ብሰማው ደስ ይለኛል ያንተን ቨርዥን ደግሞ አላውቅም ታስታውሽ እንደሆነ እኛ ሁለተኛ ዓመት ሆነን እናንተ ፍሬሽማን ነበራችሁ ከክሩቤል ጋር ጓደኝነታችን ወደ ኋላ ይዘልቃል ዩኒቨርሲቲ ከመግባታችን በፊት ካምፓስ ከመምጣታችን በፊት ሃይ ስኩል ውስጥ ሆነን አብረን ነበር ጓደኛሞች ነበርና ዩኒቨርሲቲ ጆይን ሲያደርግ